በቁጥር አንድ ብልጽግናን ቻሌንጅ ያደረገ ቲፒኤልኤፍ ህወሓት አይደለም ብልጽግናን የተገዳደረው የትግራይ ህዝብ ነው። ስማ፣ በየትኛውም ታሪክ ህዝብ ታሪክ ሰሪ ነው ይባላል። አዎ እውነት ነው። ያለ አመራር ግን የትም ሊደርስ አይችልም። ቲፒኤልኤፍ ባይኖር ትግራይ 11ኛው ሌላ የብልጽግና ክልል ይሆን ነበር። እስካሁን ተጨባጭ ሁኔታ እንደ ቲፒኤልኤፍ ደግሞ ብልጽግናን ቻሌንጅ ያደረገ ኃይል የለም፣ የፖለቲካ ኃይል የለም። በቁጥር አንድ ብልጽግናን ቻሌንጅ ያደረገ ቲፒኤልኤፍ ነው። የትግራይ ህዝብ ነው ብልጽግናን ቻሌንጅ ያደረገው፣ ቲፒኤልኤፍ አይደለም። እሱ ጋር ነው ስህተቱ። ስህተቱ እሱ ጋር ነው። እሺ ያስጨርሻለሁ፣ አስጨርሰኝ። በኢትዮጵያ ሪያሊቲውን ነው የምነግርህ። እኔ የኔን ሐሳብ አይደለም፣ አሁን ሪያሊቲውን በደንብ ተከታተል። በኢትዮጵያ ተጨባጭ ሁኔታ ብቸኛ ከብልጽግና ቁጥጥር ውጭ የሆነ ክልል ያለው ትግራይ ነው። ይሄ በሆነ አጋጣሚና በድል የተፈጠረ አይደለም። እኔ ፈለኩ አልፈለኩ፣ አንተ ፈለክ አልፈለክ፣ አሁን ትግራይ ውስጥ ባለው ተጨባጭ ሁኔታ ቲፒኤልኤፍ እና ቲዲኤፍ ይለያያሉ ብለህ እንዳታስብ። የፈለገ ብንመኝ እኔ እናንተ አይለያዩ። መሬት ላይ ያለውንም እውነታ ነው የምነግርህ። ሁለት ኢብን ጊዜያዊ መስተዳድሩና ቲፒኤልኤፍ ሊለያዩ አይችሉም። ሊለያዩ ይችላል ከተባለ ጦርነት ነው የሚነሳው። ያን የሚቀበል ኃይል የለም። ቲዲኤፍም አይቀበልም፣ ቲፒኤልኤፍም አይቀበልም። ይሄን አስብ። ይሄ ሪያሊቲ ነው። ይሄ ሪያሊቲ ባይኖር ኖሮ ትግራይ አሁን ቲፒኤልኤፍ የበላይ ሆኖ አይቀጥልም ነበር። የኮር አባላቱ ውሳኔ አንተ በምትለው መልኩ ስህተት ቢሆንና ታች ያሉት የማይቀበሉ ቢሆኑ ኖሮ ያምፁበት ነበር። ውስን ሰዎች ናቸው አመፀው የወጡት። አብዛኛው የቲዲኤፍ አቋም ከአመራሩ ጋር አብሮ ነው የሄደው። እኔ ዋናው ነገር ምን መሰለህ ቴዲ፣ አሁን ማለስማማበትን ነገር ልንገር በግልጽ። ቲፒኤልኤፍ ባይኖር ትግራይ 11ኛው ሌላ የብልጽግና ክልል ይሆን ነበር እስካሁን። በዚህ ምንም ጥርጥር የለም። ችግሩም ቢሆን አሁን ቲፒኤልኤፍ አንዳንድ ሰዎች እንደሚፈልጉት ቢፈራረስና ቢጠፋ የትግራይ ህዝብ በብልጽግና ቁጥጥር ስር ይወድቃል። ስማ፣ በየትኛውም ታሪክ ህዝብ ታሪክ ሰሪ ነው ይባላል። አዎ እውነት ነው። ያለ አመራር ግን የትም ሊደርስ አይችልም። የትኛውንም ያህል ደካማ ቢሆን የቲፒኤልኤፍን ሚና በዚህ ረገድ አንደርማይን ማድረግ አንችልም። አስተዋጽኦ ነበረው። ለዛ ነው እነ ታደሰ ወረደ ወጥተው ቲፒኤልኤፍ ነው የመራን ብለው የተናገሩት። ያለ ምክንያት አይደለም።